ሊንኮችን ያመሰግናለሁ ምክንያቱም የዛሬ 20 ዓመት 18 ዓመት አካባቢ እኛ ዑምራን ሄድ ነበር ኡስታዞች የተወሰነ ተደምረን 10 አንሞላም እዛ አካባቢ እነ ዶክተር ጂላን አሉ ይባላል እዚህ እኔና ኡስታዝ አቡከር ማም የተወሰነ አለን ኡስታዞች ብዙ ሰው አይሄድም ዑምራ ነበር ፓኪስታኖችን ስናይ እንቀናለን ባንግላዴሾችን ስናይ እንቀናለን ግብጾችን ስናይ ተያይዘው እንቀና ነበር ድሮ አሁን አላህ ይሄን አመቻችቶት በእነዚህ ልጆች ሰበብ የዚህን ያህል ሰው ምናልባት ረመዳን ላይ ብቻ ወደ 1000 ሰው ይሄዳል አይደል በተለያየ ትራቨሎች አይደል በጣም ትልቅ መታደል በጣም ከሚያስደስተኝ የዚህ ዘመን ጸጋ ውስጥ የኡምራ ፓኬጅ መፈጠሩ በጣም ደስ ይላል ብዙ ወጣቶች ወላጆቻቸውን ይጋብዛሉ ባለቤቶቻቸውን ይጋብዛሉ ዛሬ አብሮን የሄደ ሰው በሚቀጥለው ባለቤቱን ይዞ ይመጣል በሚቀጥለው ወላጆቹን ይዞ ይመጣል እንዲህ ነው የምንገናኘው ኡስታዝ ዛሬ እኮ ደሞ አባቴና መጣው እናቴና መጣው ትልቅ ሽልማቶች ናቸው ሀዲያዎች ናቸውና ይሄን ጸጋ እንዳትዘነጉት መቼ ለዚህ የመረጠኝ ጌታ አላህ የተመሰገነ ይሁን ብዙ ሰዎች ብዙ ነገር አላቸው ይሄን ጸጋ ግን አላህ ለሚወደው ባሪያ ይሰጣል